ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያልን እንግዲህ እንደተለመደው ከዚህ በፊት እንደምናቀርብላችሁ ለእናንተ ይሆናሉ መድረስ አለባቸው ከካሜራ ጀርባም ተፈጥሯል እንግዲህ እንዲሁም የተለያዩ ነገሮች ወደፊት ሊፈጸሙ የታሰቡ የታቀዱ አዳዲስ ሴራዎች መረጃዎች ካሉ እንግዲህ ለእናንተ ሁልጊዜም የምናጋራ መሆኑን ታውቃላችሁ። ዛሬም እንግዲህ በአብርሃምና በሩታ አዳዲስ መረጃዎች ተሰምተዋል። ውድ ቤተሰቦቼ እንግዲህ እሱን የማደርሳችሁ ይሆናል። በመጀመሪያ እንግዲህ ሰሞኑን የደስታና የአብርሃም ፍጥጫዎች በጣም እየጎሉ የመጡበት ሁኔታዎች አሉ። እንግዲህ በዚህ ዙሪያ አብርሃም ላይ ከባድ ነገሮች ተጋርጧል። አብርሃም የገጠመው ከባድ አደጋ አለ። ይህ አደጋ ምንድን ነው የሚለውን እንግዲህ የማጋራችሁ ይሆናል ማለት ነው። ውድ ቤተሰቦቼ እንዲሁም ሩታ እንግዲህ በጣም በተደጋጋሚ ቤቷ በብዙ ሰዎች እየተጎበኘ እንግዲህ ሰላሟን እያጣች ያለችበት ሁኔታ ይገኛል። በተለይ ከደስታ ጋር ካላት ነገር አንጻር እንግዲህ ብዙ ቤተሰቦችም በዙሪያዋ እየሄዱ የሚነግሯት ነገር እያስጨነቃ ስለሆነ እንግዲህ አንድ አዲስ ውሳኔ ወስናለች። ምንድን ነው የሚለውን ማጋራችሁ ይሆናል። እዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። ይሆናሉ ይጠቅማሉ የምትሏቸውን ሀሳባችሁን እንግዲህ ማስፈራችሁን እንዳትረሱ፣ እንዲሁም ይህንን ቪዲዮ እስከ መጨረሻው ተከታተሉት። እንግዲህ ውድ ቤተሰቦቼ ሰሞንኛ የሆነው የሩታና የአብርሃም ጉዳይ እንግዲህ በጣም አጨቃጫቂ አነታራኪ የሆነ እንዲሁም ከኦዲየንስም የተለያዩ አካላት እንግዲህ ኮመንት በመሰብሰብ ካገኘናቸው ነገሮች አንጻር እንግዲህ በጣም አብርሃምና ሩታ እየሄዱበት ያለው ነገር ቤተሰቦቻቸው፣ ወዳጆቻቸው፣ ኦዲየንሱ በፈለገው መጠን ሳይሆን ከዛ ተቃራኒ የሆነ እንዲሁም በጣም አስጠሊታና ደባሪ ሌሎች ኦዲየንሶችንም እንግዲህ እንዲሰላችሁ እያደረገ ያለበት ሁኔታ እንዳለ እናንተም ትረዳላችሁ። ነገር ግን እየተጋጋሉና እንግዲህ የከፋ ነገሮች እየተፈጠሩ አቅጣጫዎች ሁሉ ከሰላማዊ ንግግርና ከተለያየ እንግዲህ በምክክር ከመወያየት ወይ ደግሞ ከዚህ በፊት ከሚያደርጉት የዛቻ ነገሮች እንግዲህ አሁን ደግሞ ኃይልና ጡንቻን የማሳየት ነገሮች፣ ሰዎችን አግቶ የማስቀመጥና የማሰቃየት ነገሮች እየተስተዋሉ ይገኛሉ ማለት ነው። ውድ ቤተሰቦች እንግዲህ ደስታ ላይ ከዚህ ቀደም የደረሰው ነገር አንዱ ማሳያ ሊሆን ይችላል። ከዚህ በፊት በተደጋጋሚ ደስታ እንግዲህ በሰራሁላችሁ እንትኖች ብዙ መደብደቦች ተርፎ እንግዲህ ጭራሽ ባለፈው አግቶት እንግዲህ ዘረፋም አጋጥሞት እንደነበረ የምታስታውሱት ነው። ከዛ በተረፈ እንግዲህ በሄርሜላ ላይ ቃጡ በሄርሜላ ላይ እንግዲህ በነፈረንጁ በኩል የተቃጣ እንግዲህ ሌላም ነገር እንዳለ የምታስታውሱት ነው። እንግዲህ በሁለቱም ወገኖች እንግዲህ አንዱ አንዱን ለመጉዳት እያሰበ ብቻ ከቀን ወደ ቀን የተለያዩ ነገሮችን እያደረጉ ያሉበት ሁኔታዎች እየተስተዋሉ ይገኛሉ። እንግዲህ ደስታ በትናንትናው ቪዲዮ ተመልክታችሁት እንደሆነ አብርሃምን ለመክሰስና አብርሃምን ወደ ፍርድ ቤት ለማቅረብ ከዚህ በፊት ደብድቦኛል በሚል ውሳኔና ሀሳቤ እንግዲህ አብርሃምን ለመጉዳት እየጣረ ያለበት ሁኔታዎች ይገኛሉ። ነገር ግን እንደሚታወቀውና እውነታው እንደሆነው ከሆነ አብርሃም ላይ ምንም አይነት መረጃ ደስታ እንደሌለው ሰምተናል። ምክንያቱም አብርሃም በቦታውም ሆነ በሰዓቱ አልተገኘም። እንዲሁም ሲያዛቸውም ሆነ ደስታን እንደዛ እንዲያደርጉ ያዘዛቸው ማናቸውም ሰዎች ከአብርሃም ጋር ያደረጉት ምንም አይነት ግንኙነት ሆነ ንክኪ አላደረጉም። ደስታ የደበደቡት ሰዎች ከአብርሃም ጋር ሊገኝ የሚችል መረጃ ምንም ነገር የለም። ከነሱ ጋር የገንዘብ ክፍያም ሆነ ወይም ደግሞ ትዕዛዝ ሲሰጥ አብርሃም የሚያሳይ አንዳችም መረጃ ስለሌለ እንግዲህ አብርሃምን ሊያሳስር የሚችል ነገር እንዳለ ወይ ደግሞ እንደዚህ አይነት ነገሮች ተፈጥረው ከሆነ የሚል ማጣሪያዎችን አድርገን ነበረ። ነገር ግን መረጃ ምንጮቻችን እንዳጋሩን ከሆነ በአብርሃም ላይ የተቃጣው ነገር ዝም ብሎ የስም ማጥፋትና ደስታ ከሱ ጋር ቅያሜ ስላለው ብቻ በግልጽ ከሱ ውጭ ማንም ሊያደርግብኝ አይችልም በሚል ነው ለሄርሜላንና አብርሃምን በዚህ ደረጃ ሊከስ የቻለው ማለት ነው። ውድ ቤተሰቦቼ ታዲያ ይሄ ነገር እንግዲህ ደስታ እንደማያዋጣው ብዙ ሰዎች ነግረውታል። ያለው መረጃ አብርሃምን ለማስፈራራት ብቻ የሚጠቅም እንጂ የያዘው ወረቀት አብርሃምን ሊያሳስረው እንደማይችል ከነገሩት በኋላ እንግዲህ ደስታ ሌሎች ሀሳቦችን እያሰበ ይገኛል። ከዚህ በፊት እንዳልኳችሁ እንግዲህ ደስታ በሩታ ዙሪያ ብዙ ነገሮችን አጽድቶ የመሄድ እቅድና ፕላን እንዳለው ነግሬያችኋለሁ። ደስታ ወደ ውጭ ሄዶ አንዳንድ ነገሮችን ጨርሶ ለመምጣት በሚያደርገው ሁኔታ አብርሃም በመሀል ምናልባት ገብቶ ሩታን ሀሳቧንና አንዳንድ ነገሮችን እንግዲህ የሩታን እንትኖች ለመመለስ እንዳይችል እነዚህ ነገሮች ከመፈጠራቸው በፊት ሩታን በቀለበት ማሰር፣ በአንዳንድ ነገሮች በውለታዎች መያዝና ሌሎች ሰዎች እሷ ዙሪያ እንዲኖሩ እሱ የሚፈልጋቸውና እሱ የሚያምናቸው ሰዎች እንግዲህ በእሷ ዙሪያ በማስፈር ብቻ እና አብርሃም ወደ እሷ እንዳይቀርቡ የሚያስፈልጉት ነገሮች ሁሉ ለማድረግ እየጣረ ይገኛል። ከዛም አልፎ ተርፎ እንግዲህ እሱ እስከሚመለስ ድረስ እንግዲህ እና አብርሃምን ደብድበውኛል በሚል ሰበብ እንግዲህ እስር ቤት ካስገባ በኋላ ከሩታ የሚርቁበትን መንገድ ሁሉ ለማመቻቸት በጣም ብዙ ጥረቶችን እያደረገ ይገኛል። አሁንም እንግዲህ ይህ ነገር አብርሃምን እየጎዳው ስላልሆነና አብርሃምም
በዚህ ደረጃ እስር ቤት ገብቶ ከሩታ የመራቅ እድሉ እውን እየሆነ ስላልሆነ ደስታ እንግዲህ ሌላ ሀሳብ አስቧል ማለት ነው። ይህ ሀሳብ ምንድን ነው እንግዲህ ውድ ቤተሰቦቼ፣ ደስታ አብርሃምን ለማሳገትና እንግዲህ በሱ ላይ የደረሰውን ነገር በደል እንግዲህ ከመሄዱ በፊት ተበቅሎ ከዛ በኋላ እንግዲህ ከሄደ በኋላ መፈለግ የሚፈልገውን ነገር አብርሃም ቢያደርግም ባያደርግም ደስታ ኢትዮጵያ ስለማይገኝ ምንም ነገር አይፈጠርም በሚል እንግዲህ የልቡን ሰርቶ ከዚህ ለመጥፋትና ከዛ በኋላ ለሩታ የሚያስፈልጉትን ፕሮሰሶች አድርጎ ሩታን ለመውሰድ እያቀደ ያለበት ሁኔታዎች እንዳሉ ሰምተናል ማለት ነው። ውድ ቤተሰቦች ይህንን መረጃ እንደሰማን እንግዲህ ለአብርሃም የመረጃ ምንጮች እንግዲህ ይህንን ነገር እኛም ሼር ለማድረግ ሞክረናል። ለአብርሃም ጥንቃቄዎችን እንዲያደርግና በዙሪያው እንግዲህ ያሉት ነገሮች ጥሩ እንዳልሆኑ ለማሳወቅ ሞክረናል። እናንተም እንግዲህ በቻላችሁት አቅም ይህንን ነገር እነሱ ሼር እያደረጋችሁ ከከባድ ነገሮች እንድጠብቋቸው እኛም እናንተንም በአደራ መልክ እንጠይቃችኋለን ማለት ነው። ውድ ቤተሰቦቼ ታዲያ ደስታ ይህ ያሰበው ነገር ከተሳካለትና አብርሃም ጉዳት ከደረሰበት ይሄ ነገር ወደ ምን እንደሚያመራ ታውቃላችሁ። ምን ያህል እየጋለ እና እየተጧጧፈ እየሄደ ያለ ነገር ውስጥ እንደሚገቡ የምናውቀው ነው። ይሄ ነገር ሰከን ብሎ ሊታይ ይገባል ብለን እንግዲህ እኛ ምክር ሀሳባችን እናቀርባለን። ወደ ሌላው ዜና ስገባ እንግዲህ ሩታ ሰሞንኛ የሆኑ ነገሮች በጣም እየበዙባት ይገኛሉ። ከዚህ ቀደም ሀገሯን ጥላ ለመሄድ እየወሰነችና እንደዚህ አይነት ውሳኔዎችን እንድትወስን ያደረጋት አንዱ መንገድ ሰዎች በጣም እየጨቀጨቋትና ከዚህ ሰው ጋር ሁኚ፣ ከዚህ ሰው ጋር አትሁኚ፣ እንዲሁም የነ ሄርሜላ ተጽዕኖዎች በጣም ሲበዛባት ነበረ። ሀገሬን ጥዬ ሄዳለሁ እንግዲህ እዛ ለብቻ ያሳድጋለሁ የሚል ውሳኔ ውስጥ የደረሰችው። አሁንም ግን ይሄ ነገር የለቀቃት አይመስልም። አብርሃም አሳምኗት ቤቷ ላለመድረስና ልጁን ብቻ ለማየት በተስማሙበት ሁኔታዎች ውስጥ ሆና ራሱ ግን ቤተሰብ ተጽዕኖ፣ የደስታ ተጽዕኖ፣ በደስታ ዙሪያ የሚመጡ ነገሮች ሁሉ እሷን የለቀቃት አይመስልም። ይሄ ነገር እንግዲህ ሰዎች እየተመላለሱ ስለ ደስታ መጥፎ ነገር የሚነግሯት ሰዎች በዝተዋል። ከዛም አልፎ ተርፎ እንግዲህ በእሷ ዙሪያ ከአብርሃም ጋር እንድትመለስ የሚያደርጉም እንግዲህ ጫና የሚፈጥሩባትና ተጽዕኖ የሚሆኑባት በጣም ብዙ ነገሮች እየበዙ ነው። ከዛም ደግሞ ለእሷ በመደገፍ ከአብርሃም ጋር መመለስ እንደሌለባትም የሚመክሯት ሰዎች ደግሞ አሉ በዛው ዙሪያ ማለት ነው። ውድ ቤተሰቦቼ ኦዲየንሶችም ቢሆኑ እንግዲህ የእነዚህ የሁለት ልጆች የጥንዶች ፍቅር የሚፈልጉ ሰዎች ሁሉ በሰላማዊ መንገድ ይሄ ነገር መፈታት እንዳለበት እንግዲህ ሁሉም በኦንላይንም እንግዲህ ለእሷ እያደረሳት ይገኛል። ነገር ግን ሩታ በጣም ያስጨንቃት ነገር ቤቷ እየሄዱ እየተመላለሱ መጥፎ ዜናዎችንና ጸቦችን ሁሉ ጸብን ሊያጭሩ የሚችሉ ነገሮች ሁሉ ማየት የሰለቻት ትመስላለች። በተለይ ቤቷ የሚፈጠሩ ጸቦች በጣም እየበረከቱ ይገኛሉ። አብርሃም በመጣ ቁጥር፣ ደስታ በመጣ ቁጥር፣ የእሷ ቤተሰቦች በመጡ ቁጥር እንዲሁም ሰሞኑን ከተመልክታችሁ ከሆነ እህቷ ከመጣች በኋላም እንግዲህ ከደስታ ጋር ከባድ ጭቅጭቆችን አድርገዋል ከእህቷ ጋር ማለት ነው። ይሄ ነገር እንግዲህ እየጣማትና ደስ እያላት አይደለም። ሁልጊዜ እንደዚህ እየመጡ የሚጨቀጭቆ ከሆነ ህይወቴን ለመኖር የቀረውበት ምክንያትና ሰበብ ሰዎች ስለማይረቡሹኝና አብርሃም በዚህ ደረጃ ቃል ስለገባልኝ ነበረ። ነገር ግን ይሄ ነገር እየሆነ ካልሆነ የራሴን እርምጃና ውሳኔዎች መወሰን አለብኝ ብላ እንግዲህ ሩታ የራሷን አቅጣጫዎች እያስቀመጠች ያለችበት ሁኔታ እንዳለ፣ ነገሮችን ለማመቻቸት እየሞከረች ያለችበት ሁኔታዎች እንዳሉ ሰምተናል ማለት ነው። ውድ ቤተሰቦች ይሄ ቤት እንግዲህ አሁን ያለችበት ቤት የተከራየችው ቤት እንደሆነ ታውቃላችሁ። ታዲያ ሩታ ይሄንን ቤት ለቃ እንግዲህ ሌላ ብዙ ሰዎች ሊያውቁት ወደማይችሉት መንደር ለመግባት እያሰበች እንደሆነ የመረጃ ምንጮቻችን አጋርተውናል ማለት ነው። ውድ ቤተሰቦች እነዚህ የተሰሙ ጭምጭምታዎች እንግዲህ ሩታ ከቤተሰቦቿ እንዲሁም ከሌሎች ሰዎች ጋር ሳታጋራ ራሷና የምትፈልጋቸው አንዳንድ ሰዎች ብቻ ለእሷ ሊያግዟትና ምግብ ወይም ደግሞ ሌሎች ነገሮች ሸቀጦችን ስትፈልግ የሚያመጡላትን ሰዎች ብቻ አናግራ ከእነሱ ጋር ብቻ ሙቭ አውት አድርጋ ለመውጣት እንዳሰበች ደርሰንበታል። እንግዲህ ውድ ቤተሰቦቼ ከዚህ አንጻር ምናልባት ሩታ እንግዲህ ያለባት ጭንቀቶችና ስትረሶች፣ ሰሞንኛ የሆኑ ነገሮች በጣም እንደጎሉባትና በጣም ጭንቀት ውስጥ እንደከተቷት የሚያሳይ ነው ማለት ነው። እንግዲህ ውድ ቤተሰቦቼ በሩታና በአብርሃም ዙሪያ የያዝኩላችሁ መረጃዎች ይህንን ይመስል ነበረ። ወደፊት እንግዲህ አዳዲስ መረጃዎች ይገኛሉ ብለን ተስፋ እናደርጋለን። እንደዚህ አይነት መረጃዎችን እንዳገኘው እንግዲህ አሰባስቤ የማጋራችሁ ይሆናል። እስከዚያው እንግዲህ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። መልካም ጊዜ ይሆንላችሁ።